ሰላም ጤና ይስጥልን አድማጮቻችን እንደምንውላችኋል። ከአርጀት ኒውስ የሰዓቱን ዜና እናሰማለን። ህወሓት ለጦርነት ዝግጁ መሆኑን ተናገረ። የፕሪቶሪያው የሰላም ስምምነት የተፈረመበት ሁለተኛ ዓመት ሊከበር ቀናት ሲቀሩት ህወሓትና የኢትዮጵያ ፌዴራል መንግስት ስምምነቱን በመጣስ የጋራ ክስ በመሰንዘራቸው በቀጠናው ሰላም ላይ ስጋት አዣቧል። ህወሓት መንግስትን የስምምነቱን ቁልፍ ድንጋዮች አልተገበረም ሲል ሲከስ፣ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ህወሓት ራሱ ስምምነቱን እየጣሰ ነው ሲሉ ወንጅለዋል። ህወሓት ባወጣው ወቅታዊ መግለጫ የፕሪቶሪያው የሰላም ስምምነት ከምንጊዜውም በላይ አደጋ ላይ ወድቋል ሲል አስጠንቅቋል። ድርጅቱ የፌዴራል መንግስት በትግራይ ክልል አንዳንድ አካባቢዎች ተቆጣጥረው የሚገኙ ኃይሎችን በማስታጠቅና በመደገፍ እንዲሁም የተፈናቀሉ ነዋሪዎችን ወደ ቀያቸው እንዳይመለሱ እንቅፋት በመፍጠር ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። በተጨማሪም መግለጫው ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ባደረጉት ንግግር ጦርነቱ የሁለት ወር ግጭት በማለት መግለጻቸው በትግራይ ህዝብ ላይ ለደረሰው ሞትና መከራ ያላቸውን ንቀት ያሳያል ብሏል። መንግስት ከተፈናቃዮች መመለስ ይልቅ ለህዝበ ውሳኔ ቅድሚያ በመስጠት የትግራይን ህዝብና መሬት በስነ ህዝብ ለመቀየር እየሰራ ነው ሲል ወንጅሏል። ህወሓት በመግለጫው ማጠቃለያ ላይ በኢትዮጵያ መንግስት በኩል ሌላ ዙር ጦርነት የመክፈት አደጋ በሁሉም ረገድ ከባድ ነው በማለት የአፍሪካ ህብረት አደራዳሪ ፓናል ወቅታዊ ሁኔታ ለመገምገም አስቸኳይ ስብሰባ እንዲጠራ ጥሪ አቅርቧል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ጥቅምት 17 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት በሰጡት ምላሽ መንግስታቸው በትግራይ ክልል ተጨማሪ ጦርነት እንደማይፈልግ ገልጸው ትኩረቱ በጋራ ሀገርን ማልማት ላይ መሆን እንዳለበት አሳስበዋል። ጠቅላይ ሚኒስትሩ ህወሓትን በህገወጥ መንገድ የጦር መሳሪያ በማስገባትና ያልተፈቀደ የውጭ ግንኙነትን በማድረግ የሰላም ሂደት እያዳከመ ነው ሲሉ ከሰዋል። በፕሪቶሪያ የተደራደርነው ከጀነራል ጻድቃን ከጌታቸው ረዳ ከአሰፋ ብርሃንና ከሌሎች ጋር ነው ብለዋል። እነሱን ስንጠይቃቸው የሚነግሩኝ ነገር አለ። በፕሪቶሪያ ያልነበሩት ግን ፕሪቶሪያ ይከበር እያሉ ይጮሃሉ። ይህ ወልድ ያሳደገች እናት እያለች አዝላ ያሳደገች እናት ነኝ አለች የሚለውን ተረት ያስታውሰኛል ሲሉ ተናግረዋል። ስለ ህወሓት ህጋዊነት ሲናገሩም ድርጅቱ ህጋዊነቱን መልሶ ለማግኘት በኢትዮጵያ ብሔራዊ ምርጫ ቦርድ እንደገና መመዝገብ እንዳለበት ገልጸዋል። ከዚህ ጋር ተያይዞም ተፈናቃዮች ለመመለስ በሚል ሽፋን ሰሞኑን በሚደረገው እንቅስቃሴ ፈጽሞ ተቀባይነት የሌለው ነው ሲሉ የትግራይ ክልል ጊዜያዊ አስተዳደር ካቢኔ ማሳሰቢያ ሰጡ። ካቢኔው ባወጣው መግለጫ በወራሪ ኃይሎች ስር የሚገኙት ህዝቦች በተመለከተ ጥልቅ ውይይት አድርገናል በማለት ጀምሯል። ሲቀጥልም በትግራይ ህዝብ ላይ የተፈጸመው አሰቃቂ የዘር ማጥፋት ወንጀል በፕሪቶሪያ ስምምነት እንዲገደብ ተደርጓል ብለዋል። ስምምነቱ አክሎም የትግራይ ህዝብ ህልውናና ደህንነት የማረጋገጥ ሰብአዊና ዲሞክራሲያዊ መብቶችን መከበር እድሎችን የመፍጠር አስተማማኝ ሰላም የመመለስና ፖለቲካዊ ልዩነቶችን በህጋዊና በፖለቲካዊ ውይይት ለመፍታት እንደ መሳሪያ ያገለግላል የሚል እምነት እንደነበረው ጠቅሷል። የፕሪቶሪያው ስምምነት ለ3 ዓመታት የዘለቀው ደም አፍሳሽ ጦርነት ከማስቆም ባለፈ መሰረታዊ አገልግሎቶች እንዲከፈቱ ማስቻሉን የጠቀሰው መግለጫው ይሁንና ከህልውናና ደህንነት እንዲሁም ከሰላምና ከህገ መንግስት ጋር የተያያዙ ጉዳዮችን እስካሁን ገና እንዳልተነኩ አስታውቋል። ጨምሮም የትግራይ ህዝብና ጊዜያዊ አስተዳደር እነዚህ ጉዳዮች እንዲነኩና በስምምነቱ መሰረት አስተማማኝ ሰላም እንዲረጋገጥ በከፍተኛ ጥንቃቄ እየጠበቁ ይገኛሉ። ሲቀጥልም የፕሪቶሪያ ስምምነት ተግባራዊ በማድረግ ሂደት ማለትም የትግራይ ህገ መንግስታዊ ሉዓላዊነትን በማረጋገጥ የተፈናቀሉ ሰዎችን በመመለስ ሰላምና ደህንነትን በማረጋገጥ ክልሉን መልሶ በመገንባት ወደ ምርጫ በመሸጋገር ሂደት ላይ ጊዜያዊ አስተዳደሩ ገሸሽ መደረጉን አስታውቋል። በቅርቡ በምዕራብ ትግራይ የተፈናቀሉ ዜጎችን ለመመለስ የሚል እንቅስቃሴ እየተደረገ መሆኑን የጠቀሰው መግለጫውን ጨምሮ ተፈናቃዮችን ለመመለስ በሚል ሽፋን ሰሞኑን የሚደረገው እንቅስቃሴ ከህገ መንግስቱና ከፕሪቶሪያ ስምምነት ጋር የሚጣረስ የክልሉን የሰላም ተስፋ አደጋ ላይ የሚጥልና ፈጽሞ ተቀባይነት የሌለው ነው ብሏል። የተፈናቀሉ ሰዎችን ለመመለስ በሚደረገው ጥረት በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ ተሳታፊ መሆን እንዳለበት አሳስቧል። በጉዳዩ ላይ የጋራ ውይይትና ድርድር ካልተደረገ ሌላ ማንኛውም አይነት አማራጭ የከፋ ውድመትና ጉዳት ሊያደርስ እንደሚችል የገለጸው ካቢኔው ሲቀጥልም የተፈናቀሉ ህዝቦቻችንን መብት፣ ክብርና ደህንነት በመጠበቅ ወደ ነበሩበት እንዲመለሱ ከማድረግ ውጭ ሌላ ሴራ ተቀባይነት የለውም ሲል አቋሙን አሳውቋል።